የክረምት የበጎ ፍቃድ አገልግሎት የ2017 ክረምት 2018 የክረምት በጎ ፍቃድ አገልግሎት ዝግጅት የቅድመ ዝግጅት ስራዎችን በሰፊው ተሰርተዋል። የመጀመሪያ አጠቃላይ ከሚመለከታቸው ባለድርሻ አካላት ውይይት አጭር ኦሪየንቴሽን ተሰጥቷል። የእቅድ ዝግጅቱ በሰፊው ከእያንዳንዱ ማህበረሰብ ከእያንዳንዱ ወጣት ሊጠበቅ የሚችለውን እቅድ ታቅዶ ወደ ተግባር ተገብቷል ማለት ነው። በዚህ እቅድ ተመርኩዘን የእያንዳንዱ ፈጻሚ አካላት ውይይት በእቅዶቹ ዙሪያም አጠቃላይ በክረምት የበጎ ስራዎቻችን የምንሰራቸውን ስራዎች ልቅም አድርገን የጋራ ተግባቦት ፈጥረናል ማለት ነው። ስለዚህ በከተማ ደረጃ በማዕከል ደረጃ ከጠቅላላ አመራሩ ጋርና ከበጎ ፍቃድ አድራጊ ወጣቶች ጋር የሚችሉ ከዚህ በፊት ልምድ ያላቸው ወጣቶች የወጣቶች አመራሮች የሴቶች አመራሮች በጎ አድራጊ ግለሰቦችን ጨምረን የጋራ ተግባቦት ፈጥረናል። ወደ ተግባር ነው የተገባው ማለት ነው። እንግዲህ አጠቃላይ በበጎ ፍቃድ አገልግሎት የተሰማራ የሰው ኃይል እስከ ነበረን ጊዜ በላይ ወጣቶች እና የበጎ ፍቃድ አድራጊ ግለሰቦች ተሳትፈውበታል ማለት ነው። ይሄ ከፍተኛ ንቅናቄ ነው በከተማችን የተፈጠረው ማለት ነው። የበጎነት ክረምት በቆላ ድባ ከተስፋ ቤት ጀርባ ያለው ታሪክ። ክረምት ሲመጣ ብዙዎች ሙቀትን የሚሹበት ከዝናብ የሚጠለሉበት ወቅት ነው። ሆኖም ለብዙ አቅመ ደካማውያን ክረምት ከባድ ፈተና የሚሆንበት ጊዜ ነው። የቆላ ድባ ከተማ ፈቃደኞችና